ሰላም ጤና ይስጥልኝ ውድ የሰሊጥ ዲና ቻናል ተከታታዮች እንዴት ቆያችሁኝ? ዛሬ በቀበና እንገኛለን። ቀበና ላይ ያለውን መዝናኛ አብረን እናየዋለን እንዴት እንዳማረበት። እውነት ለመናገር በአሁኑ የኢትዮጵያ ቆይታዬ ቫኬሽኔ የተለያዩ መዝናኛ ቦታዎችን አይቻለሁ፣ አንዳንድ ሀገሮች ጎብኝቻለሁ። ቀበና ግን ልዩ ነው፣ በጣም ያማረበት። ምክንያቱም እኔ ድሮ ልጅ እያለሁ እኔ የአዲስ አበባ ልጅ ነኝና ድሮ ልጅ እያለሁኝ አውቀዋለሁኝ ቀበና እንዴት እንደነበረ እና አሁን ያለውን ሁኔታ ብታዩት በጣም ነው የሚያምረው። በጣም እና እየሄዳችሁ ጎብኙ ስለማለት እወዳለሁኝ። በጣም ነው የሚያምረው። እቺ መስታወት ናት መንገዷና አላየዋትም እየቀረጽኩትኝ እያለሁኝ ልክ ስደርስበት ፈርቻ አቆምኩትኝ። ያስፈራል ስትሄዱበት። ይሄ እንትኑ ወንዙ ማለት ነው 32 ኪሎ ሜትር ጥልቀት ነው ያለው እና በጣም ነው የሚያምረው። በቃ ምን አለፋችሁ፣ ያው ወንዙ ትንሽ ጽዳት የለውም። ውሃው ግን በፊት የነበረ ወንዝ ነው። እኔ እንጃ እንዴት ሊያጸዱት እንደሚችል አላውቅም፣ ግን ያን ያህል እንትን ነው ብዬ አላስብም። ቆንጆ ነው ብቻ ምን አለፋችሁ፣ በጣም ቆንጆ ነው። የጭቃ መጫወቻ ቦታ አለ፣ ጭቃ የምታቦኩበት ማለት ነው። እሱ ላይ በኋላ ላይ እመለስበታለሁ እንዴት ሳቦካ እንደነበር። ያው በመጠኑ ሳቦካ ነበረ፣ ለልጆች ነው ያን ያህል ለኛ አይደለም፣ ግን ሳቦካ ነበር እኔም ትንሽ እና ቀበና በጣም ልዩ ሆኖ ተሰርቷል። ልዩ ሆኖ በጣም በሚያምር ሁኔታ ድሮ በተለይ አሁን ከቅርብ ጊዜ ዓመት እንኳን በፊት እንኳን ከሀገር የወጣችሁ ሰዎች አሁን ስትመለሱ አታውቁትም። አካባቢው ነች ናት የጭቃ ቦታ ማለት ነው። ግን እኔ ወደ መጨረሻ ላይ ያወቅከውኝ ምናምን እዚህ ጋር መጥቼ ትንሽ እንትን አሳያችኋለሁኝ ብዬ አስባለሁኝ። እና ይሄንን ይመስላል። በጣም ነው የሚያምረው። ልጆች በጣም ነው የሚፈነጩበት፣ በጣም ወደውታል። ህፃናቶች በአጠቃላይ በቃ ከዚህ ጋር ባይወጡ ደስተኛ ናቸው። ውጡ ስትላቸው ራሱ ደስተኛ አይደሉም፣ እንዲወጡ አይፈልጉም። እና በመጨረሻ ወደ ሄት እንሄዳለን ማለት ነው። በጀልባ ለመሄድ ፈልጌያለሁኝ እኔ እና እነሱ አትሄጂም አይሆንም እያሉኝ እኔም እገባለሁ። ማን ከማን ያንሳል እሞክረዋለሁ ብዬ በድፍረት ወደ ጀልባው አቀናው ማለት ነው። ያስፈራል፣ እውነት ለመናገር ያስፈራል። ግን እንዴ በቃ እንዴት ነው መፈራው? እኔማ አልፈራም እያልኩኝ፣ ምክንያቱም ትንንሽ ልጆችም እየገቡ ነው። እዚህ ጋር እንደምታዩት ከእህቴ ልጅ ጋር ነበርኩኝ የነበርኩት። እሷ በጣም ደፋር ናት፣ ህፃን ሆና ደፋር ናት፣ እንደኔ አይደለችም። እና እያስፈራሩኝ ተይቅርብሽ ምናምን እያሉኝ እገባታለሁ እያልኩኝ ነው እዚህ ጋር ማለት ነው። እገባታለሁ አልቀርም ብዬ ቆሜ ተራዬን እየጠበቅኩኝ ነው። 200 ብር ነው ለአንድ ሰው የምትከፍሉት እዚህ ላይ ስትወጡ ማለት ነው። ልክ እንደ አርቲስት በቃ እጄን ወደ ላይ እያውለበለብኩ ቻው ቻው ምናምን እያልኳቸው እነሱ ያስፈራሩኝ፣ አታስፈራሩኝ አልፈራም እያልኩ ቆሜ ተራዬን እየጠበቅኩ ነበር ማለት ነው። እና ያው ድንገተኛ አደጋ እንኳን ድንገተኛ ነገር እንኳን ቢፈጠር ብለው ላይፍ ሴቨር የምትሆኗን ልብስ ያለብሱናል። እሱን ከለበስን በኋላ በዚህ መልኩ ወደ ጀልባው እንገባለን ማለት ነው። የሚገርማችሁ መጀመሪያ አካባቢ ላይ ፈርቻለሁ፣ አልዋሽም ፈርቻለሁ። ያው አቀዛዘፉንም አላቅበትም። እንትኑ ነው የሚያሳየኝ፣ የሚቆጣጠረው ከኋላችን ያለው እሱ ነው ላይፍ ሴቨሩ ማለት ነው። የሆነ ነገር ቢደርስ ምናምን እና የሄድን 32 ኪሎ ሜትር ነው ጥልቀቱ ሲለኝማ የፈራሁትን ፍርሃት አትጠይቁኝ። እና ሲጀመር ያስፈራል። ልዩት እኔ አልችልበትም፣ ጭራሽ እንዴት እንደሚያዝ ራሱ አልችልበትም። የሆነ ሰዓት ላይ እንዲያውም ያስተምረኛል። እሷ እንዲያውም አትፍሪ አክስቴ አትፍሪ ምናምን ትላለች ማለት ነው። ጎበዝ ናት እሷ። እኔ በተቻለኝ መጠን ያው አይኔን እየጨፈንኩ እየገለጥኩ ያው እዚህ ጋር እያስተማረኝ እያሳየኝ እንዲህ ነው የሚያዙ ይለኛል። ደግሞ ይሄ የሚቀዝፈው ማለት ነው በአጋጣሚ ሆኖ የኔ ያፈሳልና ልብሴን ሁሉ ነው ያንጠባጠበው። እና ብቻ መሀል ላይ እስከምትደርሱ ድረስ በጣም ነው የሚያስፈራው። ይጨንቃል ግን ደስ ይላል። የሆነ ደስ የሚል ፓርት አለው ምናምን። ከላይ ደግሞ ይጠሩኛል አይዞሽ ምናምን ሲሉ ዞር እያልኩኝ ያለው ደስ የሚል ፓርት አለው። ሄዳችሁ እዩት ጎብኙ ትላለሁኝ። ወደ መሀል እየገባን ስንመጣ የበሰበሰ ዝናብ አይፈራም አይደለ? በቃ ተዳፈርኩ። ምን አባቱ ምስና ከልኩ አያልፍም። ከዚህ በኋላ ምን አመጣለሁ ብዬ ተዳፍሬ ጸጥ ብዬ መሄድ ጀመርኩኝ። ውበቱን ግን አያችሁት እንዴት እንደሚያምር? በጣም ነው የሚያምረው። የእውነቴን ነው የምላችሁ። በተለይ ለልጆች ቤተሰብ ያላችሁ ምናምን እየወሰዳችሁ አዝናኗቸው። ልጆቻችንን እንደዚህ በተወሰነ ጊዜ አንድ ይዘን ካልወጣን፣ ቤተሰቦቻችንን እንደዚህ በተወሰነ አንድ ይዘን ካልወጣን፣ ካላዝናናናቸው በቃ ማለት እንደዚህ ካላዝናናናቸው የሚደብር ነው የሚመስለኝ። በቃ ከስንት ጊዜ አንዴ የሆነ ቦታ ላይ የሆነች ነገር ማዝናናት ማጫወት ምናምን አለብን ብዬ ነው የማስበው። ያው እኛ ካደግንበት የተሻለ አስተዳደግ ማሳደግ ስላለብን ከቤተሰቦቻችን ጋር እንደዚህ አይነት ጊዜ ስናሳልፍ የመወያየት የመግባባትን ጊዜዎች እያስፋፋ እንሄዳለን ብዬ ስለማስብ ነው እኔ። እና ይኸው እየተመለስን ነው አሁን። ርቀቱ ርቀት አይደለም ግን በቃ ወደ መሀል ምናምን ስገባ ረሳሁትኝ ፍርሃቱን። ጭራሽ እዚህ ጋር ማሳጣት ለሷ እዩት፣ ሰጥቷታል ለሷ። እሷ ናት ጭራሽ ወደ ሌሎቻችን የምታደርገው። እዚህ ጋር በቃ ከገባን ገባን ነው። አትፍሪ ይለኛል ጭራሽ። ለቀቀው፣ እሱ በቃ ለቀቀው። አስቀምጩ ሁላ የሚለኝ ፓርት አለ። በቃ አስቀምጩ ችግር የለውም አትፍሪ ምናምን ይለኛል። ግን ያው ነፍስም አይደለ ትፈራላችሁና እኔ ማስቀመጥ አልቻልኩም። እሱ አስቀምጮ በቃ ታዩ ምናምን ይላል። ያው እሷ ደግሞ አስቀምጮ ብሏት እኔም የሆነች የተወሰነች ሰዓት ቁጭ አድርጌው ነበረ። ግን በቃ አይሄድም፣ ዝም ብላችሁ ካስቀምጣችሁት አይሄድም።
ያው ቀስ እያለ ነው የሚሄደው እና እንትን ነው መውጣት አልፈለኩም። ስገባ እንደፈራሁትኝ አይደለም። በቃ ስገባ ፈርቻለሁ። ወደ መሀል ሲሄድ ግን ደስ ብሎኛል። ባልወጣ ሁሉ ደስ ይለኛል። ግን መውጣት አይቀርብና ወደ ጫፍ እየደረስን መጣን። እንደዚህ አሁን ተቀበላትና እሱ እንትን ማለት ጀመረ ማለት ነው፣ መቅዘፍ አብሯት። ያው ቀስ ቀስ እያልን ወደ መውጫው እየደረስን መጣን ማለት ነው። ግን እውነት ለመናገር ማለት ነው አሁን እዚህ ጋር ይሆን አደጋ ቢፈጠር ማለት ነው እሱ የትኛውን ነው የሚያድነው? እኔን ነው እሷን ነው ማንን ነው የሚያድነው እያላችሁ ማለት ነው በሀሳብ ነው በቃ የምትሄዱት። ብቻ ደስ ይላል ያለው ነገር። እየሄዳችሁ ተዝናኑ፣ ቀበናን እዩት። በጀልባም እንደዚህ ሄድ በሉ፣ አትፍሩ። አንዴ ነው የምንኖረው፣ ዘና እንበልበት ባለችን አጋጣሚ ላለሁኝ። በመጨረሻም ደረስን ማለት ነው። ልንወርድ ደረስን። በቃ ባልደርስ እያልኩኝ ደረስኩኝ። መጨረሻ ላይ እንደመጀመሪያው አይደለም እንዳልኳችሁ፣ መጨረሻ ላይ ያጓጓል ማለት ነው ሲያልቅ። ያው እንደምታዩት እንግዲህ ሳብ አድርጎ አነሳኝ። ግን ልብሴን እዩት እንዴት እንደበሰበሰ። አንደኛ ያው አልችልም፣ የመጀመሪያ ነው መቅዘፍ አልችልም። ሁለተኛ ደግሞ ይሄ መቅዘፊያው እንትን ይላል፣ ያፈሳል፣ እንዳልኳችሁ ያንጠባጥባል። ለዛ ነው በኋላ በርቺ እያልኩኝ ደግሞ ተረኛ ለምትገባው በርቺ፣ አትፍሪ፣ ደፈርበይ እያልኩ እሷንም አልብሼ ቤተሰቦቼ እኔው መተናል ጨርሰናል ብዬ ተቀላቀልኩ። በመቀጠል ቀጥታ ወደ ጭቃ የሚቦካበት ቦታ ሄድኩኝ ማለት ነው። ጭቃ ላቦካ በጣም ደስ ይላል ማለት እኔ አሁን ቁጭ ብሎ ከማብካት ይልቅ በእግር እንትን ማለቱን ነው የመረጥኩትና ደስ ይላል ያለው እንትን በጣም ነው ደስ የሚለው። በቃ እጽፋለሁ፣ እነሳለሁ፣ እቀመጣለሁ፣ ደስ ይላል። በቃ እቺ ፓርት በተለይ ማለት ነው ለልጆች ይዛችሁ ስትሄዱ አይሰለቻቸውም። እነሱ ጭቃ ማብካት ምናምን መጫወት አይደለ በቃ እዚች ላይ ጫማ አድርጎ መግባት አይቻልም። በካልሲ ነው የሚገባው፣ በካልሲ በእግር ምናምን ነው የሚገባው ማለት ነው። ገብቶ እዚህ ላይ ማብካት ነው በቃ ስራቸው። ውጡ አረ በቃችሁ ብትሏቸው ራሱ አይወጡም። ደስ ብሏቸው በቃ አለማቸውን ቀጭተው ነው የሚሄዱት። አሁን እናንተ ቀበና ስትሄዱ የምትከፍሉት ለጀልባዋ ብቻ ነው፣ ሌላ የምትከፍሉት ነገር የለም። ለጀልባዋ ነው የምትከፍሉት። በተረፈ የሚበሉት ለምሳሌ አይስክሬም ምናምን ከገዛችሁላቸው ነው እንጂ ሌላ ምንም ወጪ የለባችሁ። ሰው ምንድነው የሚኖርባችሁ? ትራንስፖርት ብቻ ነው በቃ። ጀልባው ላይ እንኳን መውጣት የለባቸውም ከተባለ የምትከፍሉት ትራንስፖርት ብቻ ነው። ሌሎች መጫወቻ አላቸው፣ ወደ እንትኑ ጋር ወደ ኋላ ጋር ይሄ ዥዋዥዌ ምናምን መጫወቻዎች አላቸው። እነሱ ጋር መጫወት ይችላሉ። እዚህ አሸዋ ላይ እዚህ ጭቃ ላይ ማብካት ይችላሉና ጊዜ በሌለኝ ገንዘብ የት ሄጄ ነው ልጆቼን የማዝናናው? እንዴት ነው የማደርገው? አሁን በዚህ ኑሮ ውድነት ብላችሁ የምታስቡ ሰዎች እዛው ሰዷቸው ላለሁኝ አሉ። የተለያዩ ቦታዎች የቀረጽኳቸው አሉ፣ አሳያቸዋለሁ። ከቀበና ውጭም እንደ አራዳ ፓርክ ምናምን አሉ የተወሰኑ ክፍያቸው በጣም ዝቅተኛ የሆነ እዛ ቦታ ላይ ወስዳችሁ ማጫወት ትችላላችሁ። ብቻ ለልጆቻችን ጊዜ መስጠት አለብን ብዬ ስለማስብ ለነሱ ያን ያህል ኤክስፔንሲቭ ያልሆነ ያን ያህል ወጪ የማያስወጣ ቦታዎችን እየመረጠን ልክ እንደዚህ እንደቀበና አብዛኛው ነገር ነፃ ነው እንዳልኳችሁ፣ እዛ ወስዳችሁ ብታዝናኗቸው እነሱ በቃ ሪፍሬሽ ያደርጋሉ፣ ደስተኛ ይሆናሉ። እናንተም ልጆችን አጫወትኩላችሁ ውስጣችሁ ደስተኛ ይሆናል ማለት ነው። ያው ልጆች ከውስጣቸው አይወጣም። አንድ ሁለት ቦታ ሄዳችሁ ብታጫወቷቸው በ100 ብር እና በ200 ብር እንዲሁም ነፃ፣ አሁን እንዳልኳችሁ እዚህ ሲመጡ ነፃ የምታጫወቱት ብዙ መጫወቻ ስላለ እንዲሁም ነፃ ብታጫወቷቸው እነሱ ከውስጣቸው አይወጣም። ትንሽዬ ጊዜ ይበቃቸዋል ለልጆች ፍቅር መስጠት ማለት ነው። ረጅም ጊዜ ባንሰጥ እንኳን ከስራ ከድካም ምናምን ትንሽዬዋን ጊዜያችንን እንኳን ለእነሱ ብንሰጣቸው እነሱ በቃ ልዩ ስሜት ነው የሚሰማቸው። እና እኔም በዚህ መልኩ ተጫውቼ ራሴን አዝናንቼ አፍታትቼ ደግሞ አየሩ የሚገርማቸው ያው ዝናብ አይደለ ወቅቱ፣ ግን በአጋጣሚ ሆኖ ዝናብ አልነበረም። ግን ትንሽ የሆነ ደመና ነገር ፀሐይ ትወጣለች ደመና ትሆናለች ምናምን አየሩ ደስ የሚል ነበር እና በደንብ በቃ ፈታ ብዬ ዘና ብዬ ከቤተሰቦቼ ጋር ጠቅላላ ቤተሰቤን ይዤ የመጣሁት እኔ በአጋጣሚ ከቤተሰቦቼ ጋር ዘና ብዬ ፈታ ብዬ በዚህ መልኩ በቀላል ወጪ ያን ያህል ወጪ ሳላወጣ ትልቁ ወጪ ራይድ ነበረ። እውነት ለመናገር ትልቁ ወጪ ራይድ ነው። ከዛ በተረፈ እና ለልጆች አይስክሬም ምናምን ነው። በተረፈ ምንም ያን ያህል ያወጣሁት ወጪ የለም። ግን ደስ ብሏቸው ለነሱ የሆነ ጥሩ ሚሞሪ ጥሩ ትዝታ ልጥዬባቸው ለኔም ተደስቼ ያላየሁትን አካባቢ በደንብ ጎብኝቼ አይቼ ደስ ብሎኝ ነው የተመለስኩትኝ። በድጋሚ እላችኋለሁ ሂዱና ተዝናኑ፣ ልጆቻችሁንም አዝናኑ። ልጅ ያላችሁ ልጆቻችሁን ይዛችሁ፣ ልጅ የሌላችሁ ራሳችሁን ይዛችሁ ፈታ ዘና በሉ፣ ቤተሰቦቻችሁንም አዝናኑ። በዚህ አጋጣሚ ከቤተሰቦቻችሁ ጋር የመቀራረብን እንትን እድል ትፈጥራላችሁ። በጣም ነው ደስ የሚለው፣ ልዩ ነው። እዚህ ጋር የሚገርማችሁ ነገር እኔ ረስቻለሁ። ልጄ ከኋላ ትከተለኛለች፣ እኔ ግን ረስቻለሁ ከኋላ መሆኗን ራሱ። በቃ የራሴ ዓለም ላይ ነኝ ያለሁትና ያስፈራል እኮ ርቀቱ። እኔ ግን ረስቻለሁ፣ የራሴ ዓለም ላይ ነኝ ያለሁት። ብቻ ደስ የሚል ፓርት ነበረ፣ በጣም ወድጄዋለሁ። እዚህ ጋር ልጆቹ ፒራሚድ እየሰሩ ነው፣ የግብፅን
እና በጣም ደስ ይላል። እየሄዳችሁ ተዝናኑ በድጋሚ እላለሁኝ። ስለነበረን ቆይታ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ስለነበረን ቆይታ በድጋሚ አመሰግናለሁ። ሌሎች የተሻሉ የተለያዩ የሄድኩባቸውን ዋጋቸው ብዙም ኤክስፔንሲቭ ያልሆነ ቺፕ ፕራይስ ያላቸውን ቦታዎችን የቀረጽኩኝ ለቅላችኋለሁኝ። የሄዳችሁ አሁንም አዝናኑ ላለሁኝ። ክረምትን በተለይ እንደዚህ የልጆች ትምህርት ቤት በሚዘጋበት ጊዜ እንደዚህ ፈታ አድርገናቸው ከዛ ደግሞ ትምህርት ሲጀመር ትኩረታቸውን ወደ ትምህርት እንዲያደርጉ እናደርጋቸዋለን ማለት ነው። እንዲህ እንደምታዝናኗቸው ሲያውቁ እነሱም በጉጉት በቃ በቀጣይ መዝናኛ እንሄዳለን አይደለ በቃ በአሁኑ እንዲያጠናለው ምናምን ብለው ሁሉ በደስታ እንዲንቀሳቀሱ እንዲማሩ እናደርጋቸዋለን። ለእኛም ጥሩ ትዝታ እናተርፋለን ማለት ነው። መልካም ቆይታ ይሁንላችሁ። ሰላም ቆዩልኝ። በድጋሚ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናለሁ። ቻው፣ ሰላም ቆዩልኝ። ባይ